እንደ ተኩላ የሚነጣጠቁ ክፉ መሪዎች መሃል እልካቸዋለሁ። ስለዚህ እናንተ እንደ እባብ ልባሞች እንደ ርግብ የዋሆች ሁኑ ይልሃል። አምላካዊ ቃሉን ተከተል። ዝም ብለህ ሞኝ አትሁን። ጊዜያዊ ፓርቲ ተከታይ አትሁን። መንፈስህን ለክፋት አትስጥ። የክፎች ተከታይ በመሆን ዘላለማዊ ርስት አትጣ። ሞኝ አትሁን። ያለፉትን አስብ። በሲኦል ሲቃጠሉ ይታዩሃል። የክፎች መጨረሻ ሞት ነው። ሞቱም የኃጢአተኛው አስከፊ ነው። እነግርሃለሁ እውነቱን። ክርስቶስ ምን አለ? እንደ እባብ ልባሞች ሁኑ፣ እንደ ርግብ የዋሆች ሁኑ ይልሃል። ምን ማለት ነው? የዋሃትን ከጥበብ ጋር አዋህዳችሁ ያዙ ማለት ነው። ጥበብን ያለ የዋሃት አትያዙ፣ ተንኮለኛ እንዳትሆኑ። የዋህነትን ያለ ጥበብ አትያዙ፣ ሞኞች እንዳትሆኑ ማለት ነው። እንደ እባብ ብቻ ሁኑ አላለም። ለምን? እባብ ሁነን እንዳንቀር። እንደ ርግብ ብቻ ሁኑ አላለም። ለምን? ሞኞች ሁነን እንዳንቀር። ስለዚህ ጥበብን ከየዋሃት የዋሃትን ከጥበብ ጋር አዋህዳችሁ ያዙ አለ። እንደ እባብ ሁኑ ማለት ምን ማለት ነው? እባብ ራሱን ይጠብቃል ነው። ራሱ እንዳይገኝ ይቀብራል። ሌላውን አካል ተደብድቦ ምንም ብትበልጠው ብትቆርጠው በኋላ ራሱ ስላልተገኘ ብድግ ብሎ ይሄዳል። ለምን? ህይወቱ ራሱ ላይ ነው ያለው። እናንተም ራሳችሁ እኔ ነኝ፣ እኔ ክርስቶስ የእናንተ ራስ ነኝ፣ እኔን እንዳትክዱ፣ እኔን በክፉ መንግስታት እንዳትለውጡ፣ በጊዜያዊና በኃላፊ መንግስት ለውጣችሁ እኔን እንዳትክዱ። ስለዚህ ራሳችሁ እኔ ነኝ፣ እኔን ጠብቁ። ሌላውን አካላችሁን ግን ይፍለጧችሁ፣ ይቁረጧችሁ። እኔ ሕያው ነኝና ትነሳላችሁ። ሰምተሃል? ክርስቶስን አምልከህ የዘላለም ህይወት ለመውረስ ብትነሳ ይሻላል ወይስ አሁን ስትሽመደመድ ኑረህ የገሌ ሰላይ ነኝ ደህንነት ነኝ እያልክ ራስ በራስ አሳልፈ ወንድምህን ለሞት አሳልፈ እየሰጠህ ኑረህ የገሃነም ብትወርድ ይሻላል? ምረጥ። እኔና ቤቴ እግዚአብሔር እናመልካለን። አንተ ዛሬ የምታመልከውን ምረጥ ወዳጅ። ዓለም እንደሆነ ይጠላሃል። ማተምን ካልበጠስክ አይለቅህም። ክጃለሁ ካላልክ አይለቅህም። ስለዚህ ዓለምን የምናሸንፈው በሞትም እንደሆነ ልታስተውል ይገባል። እንደዚያ ነው ቅዱሱ መጽሐፍ ይነግረናል። ኩን መሃይምነ እስከ ለሞት ወእሁበከ አክሊለ ሕይወት። አቤት የእግዚአብሔር ባንሆን ኑሮ ይቆጨን ነበር። በእውነት የምድራውያን መንግስታት ተከታይ ብንሆን ኑሮ ይቆጨን ነበር። ምናመልከው ጊዜያዊ ፓርቲ ቢኖር ኑሮ ይቆጨኝ ነበር። እውነቱ አንተ ሞኝ እንዲህ ይልሃል ቅዱሱ አምላክ። እስከ ሞት ድረስ የታመንከውን የሕይወትን አክሊል እሰጥሃለሁ ይልሃል። አየኸው? እስከ ምን የታመንከውን? እስከ ሞት ማለት ነፍስ ከስጋ እስክትለይ የታመንከውን። ምን ማለት? በሃይማኖትህ በቃ ሌላ ምንድንበት የመዳን አማራጭ መንገድ የለውም ብለህ እመን ማለት እኮ ነው።